mire de pronto y te empecé a querer. የፈጣሪ ስራ ግን በጣም ድንቅ ነው። በጣም ድንቅ ነው። አንዳንድ የውጭ ሀገራቶች ላይ በዚህ ሰዓት ጨለማ ነው፣ በዚህ ሰዓት ጨለማ ነው። ኢትዮጵያስ ቀን ነው። ያየው የፈጣሪ ስራ ያየው። ወደ ራሳችን ተመልሰን ስናስተነትንስ ወደ ራሳችን እነዚህ ጣቶቻችንን እንመልከት። እሺ እዚህ ጣት ላይ ቀለበት ሳደርግ ምንድነው? ልጅ ነኝ ተይኝ አጀንጅኝ ነገር እዚህ ላይ ሳደርግስ አግብቻለሁ ግን በጓሮ ፈልጋለሁ ሌላ ፈልጋለሁ። እሺ ይሄ ላይ ሳደርግስ እዚህ ላይ ሳደርግ ሌባ ነኝ ግን ደግሞ ፍቅረኛ ፈልጋለሁ። ሌባ ነኝ ግን ፍቅረኛ እዚህ ላይ ሳደርግስ አርጅቻለሁ ግን ደግሞ ገንዘብ አለኝ በጓሮ ፈልጋለሁ። ኦኬ አገን ሚቀረጣት አለ እኮ የማህሉ ይቀራል። እቱ ድረስ ነው የነገርከኝ። ይሄ እባክህ ስራው ብዙ ነው። ቶታል የዚህ ስራ ብዙ ነው። እና ማንኛውም ቲክቶከር ከኔ ጋር መጣላት የሚፈልግ ካለ 24/7 አክቲቭ ነኝ። ታዲያ ለምን ከቲክቶክ ጋር አትጣላ እንዴ? ከሰው ጋር ነው መጣላት የምፈልገው። እኔ አልደባደብም። ታዲያ ምን ሰራለህ 3 ሳምንት ሙሉ እዚህ ጫካ ውስጥ? እሱማ ያው በደሞዜ ልክ ቤት የምከራየው አጥቼ ነው እዚህ ጫካ ትንሽ 3 ሳምንት እንጂ። ታዲያ ለምን ወደ ላናን አፕሊኬሽን አትጠቀም? ምንድነው? ያለምንም ኮሚሽን በአቅም የፈለግከውን ቤት ኪራይም ሆነ ግዢ ባለህበት ቦታ ሆነ በኖዶላላ አፕሊኬሽን ማግኘት ትችላለህ እኮ። እውነቴን ነው። አሁን እንዲሁም ቀጥታ ከአከራዩ ወይም ከሻጩ ጋር ስለምትገናኝ ምንም አይነት አለመተማመን አይፈጠር። እንዲሁም አፕሊኬሽኑን ከአፕ ስቶር ወይም ከፕሌይ ስቶር ላይ ማግኘት ትችላለህ። በጣም ነው የማመሰግነው ወንድሜ። ይበቃልኝ። ናንጂ ድብድቡስ የምን ድብድብ እንዴ? ደብድብ አላችሁ ምን? ናንጂ ቆጣኛለች። በድል እንዴት ነሽ? ሰላም ነው። አራያችን ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። ምን እሷም እኮ ትለኛለች፣ ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንደያዘች እኔና እናቷን ቅብርር አድርጋ እየጦረች ከርማ እናንተን ሳላንቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ነው። ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። እስከ መቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄን ደረቱን አይታል ቀብረር ያለ ወንዳ ወንድ ቆማ ከምትቀር እኛም እንዛመድ። ያ ስፖርት የሚሰራው ልጅሽ አይ ትርቲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ላይ ያስተዳድራት ነው በባይሴፕስ ቃል ጎበዝ ነሽ። ስሚ ደውልች ራሱ ሂልዬ ደውልች የኔ እናት ወይ የኔ ልጅ ሂልዬ ወይ አባዬ እንዴት ነህ? ብርልክ ይላልው። እሺ ማዬን ይዛት ውጣና እራት ጋብዛት። እሺ ደግሞ ምንድነው ሳቅ በሳቅ ሆኗል? ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል ቀልድ ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን ሎረዳ ወክሰኛ አይ በቃ ቤት ማዳስ መጪን ነገር። እሺ እናቴ ዝናናልሽ ያለው እኔ ልጅ። እሺ እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ላይ ጎበዝ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ እየሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ እኔ ልጅ ጊዜው ከፍቷል፣ ብዙ የራቁት ቪዲዮ አታብዛት ፖስት በይ። እንግዲህ አይታወቅም የሚፈጠረው። አስተምሬ ሳበቃ ልጅ ለፊ ጋር ዳር ደግሞ ቆማ ትቀርልሃለች። ሚኪዬ በእናትህ የሆነ ቢል መክፈል አለብኝ። 10,000 ብር አሁን ላክልኝ። ትመልሳለህ? አዎ አካውንት ያለህ አንዴ ላክልኝ። ከአንድ ሰዓት በኋላ መጥቼ እመልስልሃለሁ። የምርህ ነው? ከአንድ ሰዓት በኋላ እመጣለሁ። አዎ ቶሎ ነው። ማልመጣ መስሎ ነው አይደል? ኧረ እኔ ራሴ መጥቼ እልክልሃለሁ። ቶሎ አስገባዋለሁ። እሺ ሌላ ሰላም ነው ወይ ማይኮዬ? ምን ነው ከመሸ ከአንድ ሰዓት በፊት ብር ተበደርከኝ ታውቃለህ አይደል? እኔ 10,000 ብር ኤልያስ የቢል የምከፍለው ብር የለኝም በለ። አሁን እኔ እንደዚህ አላደርግም ሚኪ። ምን ማለት ነው እንደዚህ መጣሃል? ከኛ ወለ ሰማኝ ቃል በቃል ልንገርህ ሚኪ የኔ ጓደኛ 22 24 ዓመት አብረን እንኖረናል። አንተ ካላበደርከኝ ማንን ልበደር ስትለኝ 10,000 ብር አንስቼ ከቤት ኪራይ ብር ላይ ሰጠው። እኔ ጎዳና ልውጣ ባንተ ምክንያት ይሸመጣኝ ነኝን?
እሺ መጣኝ ነው ወይ ኤልያስ? እንዴ ማይኮ የመሽ መጣሽ?